ዳሌ ምረት ያው ብዙም አይደለም ያው ያለውበት ቦታ ከመጀመሪያ ለስራ ነው የገባሁት ለራሴ ስራ ከስራቱ ላይ የቆየሁት 4 ወር ነው የቆየሁት ስቆይ ደግሞ መጀመሪያ ፍኖተ ሰላም ነበር ከፍኖተ ሰላም ደግሞ ያው ለከንቲባ ጅባሉና ወደ ጅጋ ገባሁ ጅጋ ስቆይ ሌላ ተልእኮ ስለነበር ለራሴ ለውስጤ ብዙ ቤተሰቦችን ስለጎዱብኝ ብልጽግናዎች የሄድኩት ከፋኖ ነው ፋኖ ላይ እጅ ሰጠዋልኩና ፋኖ ላይ ተቀላቀየ ተፋኖ መንግስት ላይ ቆየ ደግሞ ትንሽ ታማኝ ለመሆን እነሱ ጋር ያለኝን ነገር ለመፈጸም ብዙ ነገር አርጌ ከዛም በኋላ ታማኝ ለመሆን ትንሽ ጣርኩ ያ ከውስጡ ገብቼም የምሰማቸው ነገሮች ሁሉ ምንም የሚላይ ነገር የለም የሚሰሩት ስራ በሙሉ በጣም መጥፎ የሚባል ነገር ነው እኔ አንድ እጅ ሰጠዋልኩና ወደ መንግስት ገባ ቤተሰቦችን 3 ቤተሰብ ረሽነውብኛል በመንግስት ወንድሜንም አባቴን ያጎቴ ልጅም በ20 ቀን ሲረሽኑብኝ ያለኝ ምርጫ ወደ መንግስት እጅ ሰጥቶ መግባት ብቻ ነው መንግስትን ለመበቀል ብቻ ነበር አላማዬ እንደገባው ፍኖተ ሰላም ተቀመጥኩኝ ከፍኖተ ሰላም እንደማንኛውም ወታደር ታማኝ ሆንኩና ወደ ከንቲባ ጀባ ገባሁ ከንቲባ ጀባ ሲገባ ያው የሚሰራው ስራ በጣም የወረደና ቆሻሻ ስራ ነው የሚሰራው አንደኛ ተማሪዎችን ይወስዳል ሁለተኛ ደግሞ ማህበረሰቡን መረጃ ነው የፋኖ መረጃ ነው ያለ ወደ መከላከያ አሳልፎ ይሰጣል ሆኖም ይሄን ልሰራ ያስቻልኩበት ምክንያት አንድ ቀን 3 ልጆች አሳልፎ ለመከላከያ ሰጠ እኔ የፈለኩት ሌላ ሰዎችን ጨምሬ ነበር ዳጋጣሚ ሆኖ ሁለቶችን ብቻ አገኘው አንዱ ያው እስካሁን አልሞተም ይመስለኛል ከንቲባው ሞታ ምችለውን ያህል ለማድረግ ነበር ሌላም ተጨማሪ ያው እነዚህን ብቻ ጎድቼ መውጣት ትንሽ ከፍቶኛል መጨመር ነበረብኝ የቤተሰቦች እንደም 3 ነበሩ 3ቶችን ነበር መግደል የነበረብኝ እንግዲህ አሁን በፍቅር በሰላም ተቀብሎኛል ግዳጅን ፈጽሜ ተመልሻለሁ ናይ እንደገባሁኝ በቃ የኔ አላማ ሌላ ነው ምናም ብዬ ነግሬያቸዋለሁ አይነገርም እኔ ፈጽሜ ስወጣን ብቻ ነው የምነግራቸው አልኳቸው በቃ በርታልን አሉኝ አበረታቱ በሚችሉት ነገር ሁሉ አገዙኝ ከውስጥ ላይ ሆኜ ምንም ነገር ነው ከነሱ ምንም ጠብቄ አላቅም በሚችለው ነገር አገዙኝ ይሄ ነገር ሚስጥር ስለሆነ እነሱ እጃቸው ረጅም ስለሆነ በገንዘብ ሁሉ ውስጥ እየገቡ ስለሆነ ባይዘው አሁን አንድ ለደረጃ የሚባል እጅ ሰጥቶ በገንዘብ ለብልጽግና ሲሰራ የነበር ፋኖ ላይ የነበር አሁን እኔ ጎበዝ ይያለ በየሚዲያው ትግሉን ለማንቋሸሽ የሚሞክር ልጅ አለ አንድም እሱን ነበር የፈለኩት ግን ይሄ ምንም ስለማያመጣ ተጥይት ስለማያልፍ ችግር የለውም የኔ አላማ ብልጽግና ነበር እነሱን መበቀል ነበር ስራ ያው ለሰው ብዙም ጊዜ ታዋቂ አልሆንኩም ምን ስራ ለመስራት ምክንያቱም ብልጽግና በገንዘብ ለማፍረስ ኮስት ላይ ወላ ገንዘብ እየለገሰ ስለሆነ አሁን ያ ልጅ እጅ ሰጥቶ ፍኖተ ሰላም ተቀመጠ አዲስ አበባ ወሰዱት ከፋኖ ነው የኖረ ፋኖ ላይ ሆኖ ቋሪት ነበር ሲያፈርስ የነበረ ልጅ ነው ሲነቃበት ሄዶ ገባ ተቀላቀለ ሳይያስ እና በሚስጥር ነበር የስራ የተሰሩ ደረጀ ማን ነበር የሚባል የአባቱን ስም አልያዝኩት ሚዲያ ላይ በቃ እየወጣውን በጭራሽ ስለማያውቀው ነገር ነው የሚያወራው አሁን የልጅ ታጋይ ቢሆንም እንደማንኛውም አባል ታጋይ ነኝ ብሎ ገባ በገንዘብ ውስጥ ግን ዝም ብሎ በቃ በብልጽግና የሚያቀነቅነው ብቻ ነው የሚያወራው አንድ ነገር ስለ ትግሉ ያውቃል አሁን አማራን ጭራሽ አማራነት ራሱ በጣም እሱ አማራ አይደለም ባይዘው ምንም እንደዚህ አይነት አማራ የለም ምክንያቱም መጀመሪያም ሲገባም በገንዘብ እየተለገሰ ደሞዝተኛ ነው የብልጽግና ደሞዝተኛ ነው ፋኖ ይሆን እንጂ አሁን እጅ ሰጥቶ ጭራሽ የማያውቀውን ሰው ሁላ የሚጠራው ይሄ ችግር የለውም በእኛ እጅ ወድቃል ተልኮ ከነሱ ነበረ ማለት ነው ከፊትም ከብልጽግና ልክ ልያ ሲሆን እኛ ዛ እንደገባን ተነስቶ ወጣ እኔን ሁላ አስረውኛ ቃሉ ይሄ ልጅ ተልኳለው ብሎ አስረውኛ 20 ቀን አስረውኛል ብልጽግና ጨለማ ቤት 20 ቀን አስረውኝ ልክ ተፈታው ወደ ውጊያ ግባ ሲሉ አልገባም
እኔ ምሽግ አልገባም ታማኝ ስላልሆንኩኝ አልገባም ስል ታማኝ ለመሆን እሺ እጀባ ገባ ተባልኩ። ወደ እጀባ ገባሁኝ። 4 ወር እንዳጀብኩት በጣም የሚሰራው ስራ እየበዛ ሲሄድ ገና እኔ ተዚህ የበለጠ ልቆይ ነበር። ምክንያቱም ጨመር ያለ ሰው ነበር መጉዳት የምፈልገው። የሚሰራው ስራ ሲያስጠላኝ በቃ የመጨረሻ ሲበዛብኝ ምሽት ላይ ነው ያልሆነ ውሳኔ ወሰንኩኝ። ያው እነሱን መታወቸው 1-2 ስራዎችን ማለት ከንቲባቸው ሲፈጽማቸው የነበሩም አንተም አጃቢው ስለነበርክ ያያቸውን 1-2 ስራዎች ማለት ነው ይፈጽማቸውን በደል እንዲሁ ለህዝቡ ማስተማሪያ ይሆን ዘንድ ህዝቡም በማያውቀው እንዳይበላ የሚሆነውን እንትን ለማለት ያክል ነውና እስኪ ከነሱ ከሚሰራቸው ስራዎች በሙሉ በእርግጥ በጣም ጥፋት እንደሚሰራ ይታወቃል። ግን ከነዚያ ጥፋት የምትላቸው በሙሉ ዋና ዋናዎችን እስኪ ጠቀስ አድርገን እንትን እንበላቸውና ያው አንደኛ የሚሰራው ስራ ህዝብን መረጃ ናችሁ እያለ ዝም ብሎ ምንም የማያውቀውን ማህበረሰብ ለመከላከያ አሳልፎ ይሰጣል። መከላከያ ላይ ሄደህ ትረሽናል። ሌላ ምንም ጥያቄ የለም። አሳልፎ ሴቱ ነሽ ወንድ ነሽ ህፃን ነሽ የለም አሳልፎ ይሰጣል። እነሱ ይረሽናሉ። እኔ ልመጣ ስል ባይዘው 3 ሰዎች አሳልፎ ሲሰጥ ነው ይሄን ውሳኔ ወሰንኩት። በቃ ከዛሬ በቃ ከዚህ በላይ ይሄን ስራ እየሰራ ከዚህ በኋላ አልታገሰውም ብዬ የመጣሁት የዛኔ እንጂ ሌላ ሰው ገድዬ ልወጣ ነው። ሁለተኛ ደግሞ አንደኛ ለመከላከያ ያልሆነ የአማራን ሴት በሙሉ እያሳለፉ መስጠት። ሁለተኛ ስልጣን አጋጥመኝ እያሉ ተማሪን አላግባብ ማድረግ። ጊዜ ስልጣን አገኘው እያለ ባለ አመራርን ከንቲባን እያለ ከንቲባነቱን እንኳን ጨለማ ለብሶ የሚሰራው ስራ። ሁለተኛ ጭራሽ ምንም ንክኪ የሌለባቸው አሳልፎ ለመከላከያ እየሰጠ መረሸን እና ባይዞ በበለጠ የሚሰራው ተማሪ ላይ ጨለማ እየለበሱ አመራርን እያሉ እየወሰዱ እያፈኑ የሚሰሩ ስራ በጣም መጥፎ ነው። ይሄን መታገስ ያቅተኝ ይሄን ውሳኔ ወሰንኩት እንጂ ከዝወን ሌላ አመራር ነበር መግደል የፈለኩት። ህፃናት ተማሪዎች ላይ ነው ሴቶች ላይ ነው ወይስ ወንዶች ላይ? ሴቶች ላይ ተማሪዎች ላይ። እሺ ሴቶችን አፍነው ወስደው ምንድነው የሚያደርጓቸው? ሌላ ጾታዊ ጥቃት ነው። ሌላ ምንም ጥያቄ የለውም። ሁለተኛ ደግሞ አሳልፎ ሴት ነሽ ወንድ ነሽ ሳይል አሳልፎ ለመከላከያ ማስረሽ፣ አብሮ ሲበላ ሲጠጣ የነበረውን አሳልፎ መስጠት እና እንደዚህ አይነት አማራ የለም ብዬ በቃ የመጨረሻ ውሳኔ የወሰንኩት ይዛለት ነው። እንዴው ከገንዘብ ጋርስ ከስርቆ ጋር ለምሳሌ ባለሀብቶችን ከማንገራገር እንዲሁም ደግሞ ፋኖ ተደግፋላችሁ ታቅፋላችሁ ተብሎ ድብር ትልካላችሁ ተብሎ የሚሰቃዩ ባለሀብቶችን እንደነሱ አይነቶች ላይስ ያደረሰው ጉዳት አለ ወይ? አዎ ባለሀብት ሲጀመር ይሄ አሁን ጭራሽ እኔ ልመጣ ስል እስከ 200 ሺህ ብር ታላስገባችሁ ይሄ ብልጽግና አሁን ምርጫ ማስፈጸሚያ እየተባለ እስከ 200 ሺህ ብር ካላስገባ እያለ ያንገራ አቃሉ እያንዳንዱ ከማንም ሰው አሁን እያንዳንዱ አብሬው ስለነበርኩ ስለማቅ እያንዳንዱ ነጋዴን በሙሉ አነሰ ቢባል ከ50 ሺህ ብር በላይ ነው የሚቀበሏቸው። አሁን ምርጫ ደርሷል፣ የምርጫ ማስፈጸሚያ በጀት የለንም ለግሱ ስጡ እያለ ያንገራገሩ። አልከፍልም ቢል ምን ያደርጉታል? ያው አንተ ጽንፈኛ ነው ብሎ አሳልፎ ይሰጣል። አሳልፎ ለመከላከያ ይሰጣል። መከላከያው መቼም ሌላ ጥያቄ የለውም እነሱ እና ሙሉ ነጋዴን ጭራሽ አሁን የሚሰራ ነጋዴ አለ ብዬ እኔ በራሴ በበኩል ያልወስድ ትርፉ ለነሱ ነው ለብልጽግና። እንዲው አሁን ማለት የህዝቡ ያለው አመለካከት ሁለት ሰላም አካባቢ ላይ ያለው ህዝቡ ለብልጽግና ያለው አመለካከት ተሸማቀው ነው የሚኖሩ ወይስ ደግሞ እንደ ፋኖ ላይ እንደሚኖረው ማህበረሰብ እንደ ልባቸው ተንደላቀው ነው የሚኖሩ የሚለው ነው? አረ በጭራሽ ከተማ ላይ የሚኖር ማህበረሰብ አንድ ቀን እኔ አሁን እዚህ ገብቼ እዚህ መጀመሪያም ስለነበርኩበት አሁንም እንዳለው እንደፈለገው ተናግሮ ነው የሚኖረው። እዛ ግን የምትናገራትን ነገር ተሸማቀ ማውራት ራሳችን ከመሸ ምንም ነገር የምታገኘው ነገር ሁሉም በሰዓት ነው የሚገባ። የሆነ ነገር ካልክ ሌላ አማርኛ ካወራ አንተ ጽንፈኛ ነህ፣ የጽንፈኛ ደጋፊ ነህ ይላሉ። የፋኖ ደጋፊ ነህ እያለ ይጨፈጭፋል፣ ያስራል። ያው ተታሰርክ ደግሞ መፍትሄ የለም። ተገባ 3 ወር 4 ወር ታስራለህ። እናት ስታለቅስ ትውላለች። ያው የከተማው ማህበረሰብ በጣም ስቃይ ላይ ነው። በነገራችን ላይ የሚጠብቅኛን ነው። ሌላ ምንም ጥያቄ የለም። አው እዛ ተገባ ሙሉ በነገራችን ላይ ለሱ ጠላቱ ሙሉ ማህበረሰቡ ምክንያቱም ፋኖ የነበረበት በሙሉ ለነሱ ሙሉ ፋኖ ሴት ወንድ የለም። ምክንያቱም አመለካከቱና እንደዛ ሆኖ ሌላ ነው። በቃ እዛ ገብተህ የፈለገው ቢሆን ምቱ ነው እንጂ ሚል ተዋይለ
ፋኖ ይዞት የቆየውን ከተማ ምክንያት ፋኖ ነው በሙሉ ምድሩን ብቻ ነው እሱን ራሱ የሚጠራጠሩት ነው የሚመስለው እንጂ ሙሉ ማህበረሰቡ ፋኖ ነው ምቱት ነው ትእዛዝ የሚሰጥ እንደዚህ ነው። ይሄን የሚሰጥ ደግሞ ለመከላከያ ነው። እሱ የሚናገር ሁሉን ነገር አሳልፎ የሚሰጥ ለመከላከያ ጃና ደነሱ ነው። ሰላምና ደነሱ ምንም የሱ ጠንካራ ስርዓተኝነት ነው። ምንም እውቀት የሌለው የማረሚያ ቤት ፖሊስ የነበረ ዙሪያ ጥበቃ የነበረ አሁን እሱ የሚፈለገው ህዝብን የሚያሰቃይ ሰው ስለሆነ ብቻ አመጣው የመደቡ እውቀት የሚባል ዜሮ ማረሚያ ዙሪያ ጥበቃ ነው የሚሰራው። ልክ ህዝብ ስለሚያሰቃይ ብቻ አመጣው መደቡት። ጅጋ ማህበረሰብ አሁን ሁሉ እሱ ሞቶ ቢሆን እያለ ነው ያለው። ምክንያቱም የሚሰራው ስራ በሙሉ ከህፃን ልጅ ሳይቀር የሚሰራው ስራ በጣም አስቀያሚ ስራ መትረፍ የለበትም ያለ ህዝቡ ራሱ ምን ያህል ሰው እንደከፈው እኔ ነኝ የማውቀው። ምክንያቱም በጣም መጥፎ ሰው የሚባል ሰው ቢኖር አንድ እሱ ነው። ሰላምና ደህንነት አይደለም፣ ሰላምና በጥባጭ ነው። ማረሚያ ዙሪያ ጥበቃ ነው የሚሰራው፣ እውቀት የለውም። ግን አንድ ሰላምና ደህንነት እንደዚህ አይነት ሰላምና ደህንነት መቼም ፈጠረ በጣም የመከነ ብልጽግና ቢኖር ብልጽግና ያሁን ብልጽግና። ምክንያቱም ህዝብ የሚያሰቃየን ሰው ብቻ ነው እነሱ የሚፈልጉ። ለእውነት የሚሰራን ሰው ወደ እስር ቤት ነው የሚያስገቡ። ብልጽግና ማለት ህዝብን የሚያሰቃይ እየወሰደ ስልጣን ላይ የሚያስቀምጥ ኃይል ነው ብዬ ነው በራሴ እኔ ስለማውቀው እያንዳንዱ ደረጃ ከአነሳ ነው አይቀር እጅ የሰጡ ፋኖች ወይም ደግሞ እጅ የሚሰጡች ፋኖች ምን አይነት ተልዕኮ ተቀብለው ነው ወደዛ ወደ ጠላት እጅ የሚሰጡች? ማለት መረጃው ካለ በትንሹም ቢሆን ብታስረዳን። ማይ እንዴት ነው አሉ መጥፎችም አሉ፣ የብልጽግና የሆነ ፋኖም አለ እጅ የሚሰጥ። ግን በዚሁ አጋጣሚ ደግሞ ሌላም ስላለ እንደዚህ አይነት ልጆች አሉ፣ የኛ የሆኑ ልጆች። እኔም አውቃቸው ብዙዎች ስላሉ ይሄን መግለጽ አልፈልግም፣ ማንነታቸው መግለጽ አልፈልግም። ለኛ የሆኑ ልጆች አሉ፣ እንደኔ አይነት ልጆችም አሉ። ከውስጥ ላይ ችግር የለውም። ግን ይሄ አለ ለነሱ የሆኑት ሊያዙ ሲሉ ቀጥታ እንደዘረፉ ቀጥታ ይወጣሉ። አላውን የብልጽግና ፋኖ ይሆናል የሚዘርፍ ሌባ ነው የሚሉት፣ ግን እነሱ ያስገቡትን አደራጅቶ ያስገባል። ልክ የታጋዩን ፋኖ ሌባ ነው ያሰኛል እያደራጀ። እኔ አውቃለሁ ይሄን ነገር በሙሉ የሚዘርፈውን ፋኖ ለነሱ እንደሆነ 100% አውቃለሁ፣ እያንዳንዱ ከሰውየው ጋር ስለነበር ሲያዙ። አሁን ደግሞ ይሄ ደግሞ ተዋጊ ኖርማል የሀገር ብሎ የሚዋጋው ፋኖ ሲይዛቸው ደግሞ ሊይዛቸው ሲሄድ እጅ ይሰጣል። እንደዛ ምን ሆነ ደግሞ የኛ የሆኑ ልጆች አሉ ውስጥ ላይ አንድ ሰው ሁለት ሰው ስለሰጠ ትግሉ ይቆማል አይደለም። እነሱ ያደራጁ እነሱ የሚፈልጉት ትግሉ አልቋል ነው። አሁን እኔ ባይዘው እዚህ መጥቼ እዛ ያለው ሁሉ ነገር ስለማውቁ ምንም አይመስልም። ሶስት ሰው ስለሰጠ ባይዘው እጅ ሰጠ ይሉና ምንም ሰብስቦ አርሶ አደሩን ይሰበስቡና ድሽቃ ጠምደው የአድማ በትን ድሽቃ ይጠምዱና እጅ ሰጠ ብለው ይፖስቱታል። በውሸት ማለት ነው። ሞርተር ሳይቀር ድሽቃ ሳይቀር ጠምደው እጅ ሰጠ ፋኖ ብሎ እኔ ጎንደር ላይ ያውቃሉ። ጎንደር ላይ 3 ድሽቃ ጠምደው እጅ ሰጠ ፋኖ ነው ብሎ ይህ ምን ማለት ነው? የሐሰት ፕሮፓጋንዳ ነው። ሪፖርት ነው የሚፈልጉ ፎቶ አንስተው በቃ እንጂ መቼም ቢሆን ድሽቃ ይዞ ተሰልፎ ትክክለኛ ታጋይ የነበረው ወደ መንግስት የገባ የለም። ሌባው አለ አደራጅቶ ያስገባው የነበረው እነሱ ሰጥቷል አውቃለሁ፣ ሀቅ ነው። ግን እነዚህ ማጥራት ስራ ሲሰራ ደግሞ የኛው ይሄ ኖርማሉ ኃይል ማጥራት ስራ ሲሰራ ሊያዙ ሲሆን ወደ መንግስት ገቡ። ለትክክለኛ ለሀገር ተዋጊ የሆኑ ደግሞ አሉ ወደ ተልኮ ተሰጣቸው ገቡ። እነሱን ማንነታቸው መግለጽ አልፈልግም። ጎንደር የሚግባ አዲስ አበባ የትም ይሄዱ የትም የራሳቸውን ስራ ይሰራሉ፣ የራሳችን ናቸው። ይሄ ሌባውን ፋኖ ግን አይወክልም። እነሱ ያስገቡት በገንዘብ ስለሆነ በ10 ሺህ ብር 20 ሺህ ብር ከፍሎ የሚያሰሩት ስራ ስላለ እነዚህ አሁን እየገቡ ነው ሊያዙ ሲሆን እያንዳንዱ እኔም ስለማውቃቸው እዚህ ድረስ እኔም ስለያዝኳቸው ያረጋል የሚባለው አየር ላይ ነው ሄደ። እኔ ገና ስመጣ ነው ወደ አዲስ አበባ ሄደ ነበር ያለው የቋሪት ልጅ አንድ ነገር አያውቅም። ዝም ብሎ ስለ ብልጽግና የሚያወራውን ብቻ ተከትሎ ነው የሚያወራው መጥፎን ነገር። ይህ ልጅ ማለት ምንም ነገር የማያውቅ ዝም ብሎ ታጋይ የነበረ ነው። የሚታገልም ሆነ ብሎ መረጃ ኦፒ ሆኖ ሲያስጥል የነበረ ልጅ ልክ ሊያዝ ሲሆን አየር ላይ ወጣ። እዛ ሄዶ ደግሞ በሚዲያ ላይ ብልጽግና የተለያየ ነገር ገንዘብ አሁን ከማንም ከከንቲባ በላይ ነው ገንዘብ የሚሰጡት የሱ። ምክንያቱም እያንዳንዱ ፖለቲከኛ እያንዳንዱ ምርጫ ሳይቀር አሁን እየገባበት ነው ልጁ።
ሲማር ነው የሚውል ፖለቲካ ሲያስተምሩት ይውላሉ። ምሽት ቀን ላይ ይዘግቡታል፣ ሚዲያ ላይ ይወጣል። የሚከፈለው ገንዘብ የሚከፈለው ብር ከኛ ከቤተሰቦቻችን ስለሆነ እያፈሱ ነው የሚሰጡት። የአንድ ከንቲባ እኮ 40 ሺህ ብር ተከፍሎት ራሱ አይበቃውም። እና ይሄን ይመስላል። ምንም እንጃ የነሱን ነገር ምንም ልገልጸው አልችልም በቃላት። ምኑን እዘረዝረዋለሁ ሲጀምር። እኔ አበል በቀን 500 ብር እየሰሩ ደሞዝ 12000 ብር ገዝተው ሊያኖሩኝ አይደለም። የነሱን ገንዘብ ብፈልግ ኑሮ መቼ እንደዚህ አይነት አልነበረም። በቀን 500 ብር ይሰጠኛል። የደሞዝ አለ 12000 ምናምን ብር አለ። እሱን ይከፍለኛል። እኔ እሱ ፍርናሽ ላይ ስለተኛው አልነበረም። የኔ ተልእኮ የሚያናድደኝ የሚሰሩት ስራ የቤተሰቦቼ እንደማ ያስረሸኑብኝን ቤተሰብ ብልጽግና የረሸነብኝን ቤተሰብ ነበር እያንዳንዱ ሌትም ቀንም ሳስብ ነበር። እና የምችለውን አድርጌያለሁ። ያው ይቀረኛል። አሁንም ገና ያልፈጸምኳቸው ስራዎች አሉ። እንግዲህ በጊዜ ሂደት ፈጽማቸዋለሁ ብዬ አስባለሁ። እሺ መልካም። እንግዲህ ወደዚህ ስትመጣ 77ኛ ክፍለ ጦር ተቀላቅለሃልና 77ኛ ክፍለ ጦር አቀባበሉንስ እንዴት አየው? አረ በጣም በሞራል ነው የተቀበሉ። እውነት እንደው ምንም ልክ ንግግርም የለኝም ቃላትም የለኝም። እንደዚህ አይነት ወታደር ራሱ እኔ እንጃ እየተመታ የሚስቅ እየደማ የሚስቅ አባል ነው ያለኝ እና በጣም ኮርቼበታለሁ። እንዴት እንደተቀበለኝም ያው እንዴት ብዬ እናገራለሁ። በጣም በብዛት ነው የመጣልኝ ኃይል። አቀባበሉም እኔ እንጃ እነሱ በመሬት እየተኙ እኔም ባልጋ እያስተኙ ነው ያለው። በጣም ኮርቼባቸዋለሁ። ይሄን ይመስላል። በጣም እኔ እንጃ ለነሱ እኔ መግለጽም አልፈልግም ቃላትም የለኝም። መልእክት ካለ እስኪ መጨረሻ ብድል ልስጥ የምታስተላልፋቸው ነገር ቢኖር አሁን ብዙዎች ያውቁኛል። እኔ እዛ ውስጥ ላይ ያሉ ባይዞኝ ይሄን ስራ የሚሰራ ብዙ ሰዎች አሉኝ እዛ ውስጥ። አደራ እምላችሁ መቼም ቢሆን በባዶ እግራችሁም ተጉዛችሁ እዛ ውስጥም ሆናችሁ እየራባችሁም ቢሆን እየታሰራችሁም ቢሆን ስራ እንደኔ አይነት ስራ ተቻላችሁ ከኔ በል ታልቻላችሁ የምትችሉትን ያህል ስራ ሰርታችሁ ውጡ ነው የምለው። ብዙ አላችሁ አሁን ለትግሉ የምትቆረቆሩ አባል አላችሁ ከውስጥ ላይ ሆናችሁ ዝም ብላችሁ የፈለገው ቢሆን የብልጽግናን ክላሽ ይዛችሁ እንዳትወጡ። የፈለገው ቢሆን ተቻላችሁ ካቢኔ እንግደሉት። ታልቻላችሁ የሚኒሻ ኃላፊን እንዳለ ጠስጥሳችሁ ልኝ ወጡ። ያው ብዙዎች እኮ አውርተናል ከኔ ጋራ እንደምትፈጽሙትም አምናለሁ። አደራ እምላችሁ ነገር ቢኖር አንድ ነገር ሳትፈጽሙ እንዳትወጡ ነው የምለው። እንግዲህ አመሰግናለሁ ብዬ ነው። ንፋስ የመጣ ለዛፍ ይወዘወዛል። እሪ ያሉ ጊዜ አንድ ጥይት